ካርታውን ነው የምትሰጠው። በቃ ከሱ ጋር መነጋገር አያስፈልግም። ካርታውን ትሰጠዋለህ። ካርታው ማንበብ እና መረዳት የሱ ፋንታ ነው ማለት ነው። አሁን እዚህ መልከጼዴቅ እጅ ላይ የነበረው ያ ነው፣ ካርታ ነው። የሰው ልጅ የሚጓዝበት ካርታ ነው። እሱ ተጉዞበታል። የሆነ ቦታ ላይ ግን ያንን ካርታ ወደ መቆራረጥ ውስጥ ብትገባ የሆነ ድረስ ትሄድና ከዛ በኋላ እዛ ጋር ስትደርስ ደግሞ የኛው ካርታ ይሰጣል እያለ ስርዓት ውስጥ የምትገባበት ሁኔታ ሊኖር ይችላል። ግን በተሟላ ሁኔታ ከነ ክቡ ከነ ስርዓቱ አሁን እኮ በመልከጼዴቅ ስርዓት ይሄ በቃ በቂ እኮ ነው ለኔው። በመልከጼዴቅ ስርዓት ምንድነው የሱ ስርዓት? ስርዓትም አለው። ለዚህ ነው ክብ 8 ማዕዘናዊ ስርዓት በተሟላ ሁኔታ ከነሙሉ ክብሩ ካስገኙ ተጀምሮ ከዛ በኋላ ፍጥረት አለ። የስምንቱ ደግሞ ፍጥረትን ነው የሰውን ልጅ የከበረውን የሰውን ልጅ አመልክቶ ከዛ ስርዓት የተዘረጋለት የተበጀለት እንደሆነ የሚያመለክት ሁኔታ ነው። በእርግጥ ለረጅም አካሄድ ነው እየሰራን ያለ ነው። አሁን ላይ ላለው አካሄድ ሳይሆን ምናልባት ከብዙ ሂደት በኋላ ለሰው ልጅ የሚያስፈልግ ነው ብለን ስላሰብን ነው እየቀረጽን እያስቀመጥን ያለ ነው። የሰው ልጆች የተጓዙበት ነው። ወይም መልከጼዴቅን ብትወስደው ያንን ስርዓት ተጉዞታል፣ ኖሮበታል። በሀሳብ ከፍታ ኖሮበታል፣ በአኗኗር ከፍ ብሎበታል፣ በመግባባት ከፍ ብሎበታል። እንግዲህ አንድ መልከጼዴቅ 2 ወይ 3 ሃይማኖቶችን ባራኪ ሆኖ ሲመጣ እኮ እንዴት ነው ከሶስቱ ጋር መግባባት የቻለው? መግባባቱ ከፍ ስላለ። እንዴት ነው ከሶስቱ ሃይማኖቶች ጋር መኖር የቻለው? አኗኗሩ ወደ መኖር ከፍ ስላለ። እንዴት ነው ከእነዚህ 3 ሀሳብ ያላቸው በጣም የተጣረሰ የሚባል አይነት እንደው አንተያይ አይነት ሀሳብ ያላቸው ሃይማኖቶች ጋር በሀሳብ ሊጣመር የቻለው? በሀሳብ ከፍ ስላለ ነው። ከፍታ ላይ ስለሆነ ሀሳባቸውን አክብሯል፣ መግባባታቸውን ወስዷል፣ አኗኗራቸውንም ይኖረዋል በከፍታ ነው። አንዱ መልከጼዴቅ ጥሩ ምንድን ነው ያዘው ታዲያ? 8ቱን ጫፎች ያሉትን አንድ ምልክት ያዘ። መልእክት እየነገረን ነው፣ መልእክት እያስተላለፈልን ነው። ለምሳሌ ያክል እሱ ተጉዞበታል ማለት ነው። እንደ ምሳሌ ለመጥቀስ አንተ ከአንድ ቦታ ትነሳና ወደ ሆነ ቦታ ለመሄድ ቦታውን አታውቀውም፣ መንገዱን ማለት ነው። የሚኬድበትን መንገድ አታውቀውም። ምን ቦታ ምን እንዳለ፣ የቱ ጋር ምን መጠቀም እንዳለብህ አታውቀውም። ከአንተ በፊት ግን የሄዱ ሰዎች አሉ እና ምንድን ነው የሚሰጡ? እነዛ የሄዱ ሰዎች ካርታ አለ እጃቸው ላይ። አሁን በዚህ ጋር ሄደህ በዛ ጋር አልፈህ ከሚሉ ካርታ ይሰጠዋል። የተጠናቀቀ ካርታ ይሰጠዋል። ያ ካርታ እጁ ላይ ያለ ሰው ያን ካርታ ቢሰጥህ፣ በዚህ ተጓዝበት ብሎ ቢሰጥህ፣ አንተ ያንን ካርታ እያየህ የቱ ጋር እረፍት ማድረግ እንዳለብህ፣ የቱ ጋር ሻይ ቡና ማለት እንዳለብህ፣ የቱ ጋር ቀዝቃዛ ነገር መውሰድ እንዳለብህ ካርታው ያሳያል ማለት ነው። ያንን ካርታ ይዘህ ተጓዝክ፣ ከዛ ቦታ ደረስ። አሁን በቃ አወቅከው ማለት ነው። በቃ ትመላለሳለህ፣ በዛ መንገድ ላይ ትመላለስበታለህ። እና ሌላ ሰው ሲመጣ ያን ቦታ ያልተጓዘበት በዛ መንገድ ያልሄደ ሰው ሲመጣ መንገድ አይደለም የሚጠበቅብህ። በዚህ ጋር ሄደ፣ በዚህ ጋር ሄደ፣ በዚህ ጋር ሄደ ትለዋለህ። ካርታውን በእጅ ይዘው ካርታውን ነው የምትሰጠው። በቃ ከሱ ጋር መነጋገር አያስፈልግም። ካርታውን ትሰጠዋለህ። ካርታው ማንበብ እና መረዳት የሱ ፋንታ ነው ማለት ነው። አሁን እዚህ መልከጼዴቅ እጅ ላይ የነበረው ያ ነው፣ ካርታ ነው። የሰው ልጅ የሚጓዝበት ካርታ ነው።
እሱ ተጉዞበታል፣ አስቀምጦልናል ማለት ነው። ተቀምጦልናል በተለያየ ቦታ እንግዲህ በዛ ስርዓት የሄዱ ሰዎች አስቀምጠውልናል። ካርታውን ማንበብ መረዳት ነው አያስፈልጋቸውም። አሁን ለነሱ ለእኛ ማስተላለፍ ነው እንጂ ያንን ካርታ እነሱ አውቀውታል። ካርታ ተሸክሞ መዞር ለእነሱ አስፈላጊ አይደለም። ከዛ በኋላ ያ መንገድ ለእነሱ ስንት ሰዓት እንደሚፈጅባቸው ያውቁታል። በቃ በደንብ የተነትኑልሃል፣ ያብራሩልሃል፣ ኖረውታልና። አሁንም በትውልድ ውስጥ ግን አንተ ደግሞ ያን መንገድ አንድ ከሄድኮ በኋላ ለሌላው ትውልድ ደግሞ ታስተላልፋለህ። ያን ካርታ እያስተላለፍክ ትሄዳለህ። የሆነ ቦታ ላይ ግን ያንን ካርታ ወደ መቆራረጥ ውስጥ ብትገባ የሆነ ድረስ ትሄድና ከዛ በኋላ እዛ ጋር ስትደርስ ደግሞ የኛው ካርታ ይሰጣል እያለ ስርዓት ውስጥ የምትገባበት ሁኔታ ሊኖር ይችላል። ግን በተሟላ ሁኔታ ከነ ክቡ ከነ ስርዓቱ አሁን እኮ በመልከ ጼዴቅ ስርዓት ይሄ በቃ በቂ እኮ ነው ለእኔ። በመልከ ጼዴቅ ስርዓት ምንድን ነው የእሱ ስርዓት አለው? አዎ በሃይማኖት አካሄድ የእሱ ስርዓት የሚከናወንበት አለ። ይሄ በዋንጫው በኩል የሚደረግ ስርዓት አለ። አሁን ላይ ደግሞ በሌላ መልኩ የሚደረገው ማለት ነው። ሃይማኖታዊ ስለሆነ ሰዎች ያንን የሚያገኙት ነው። ግን ያንን ነው አሁን ስምንትና መልከ ጼዴቅ የምናገናኛቸው ስትለኝና መልከ ጼዴቅ ደግሞ እንደገና ከስርዓት ጋር ተያይዟል። ይኸው እንደምታየው እዚህ ጋም በመልከ ጼዴቅ ስርዓት ይላል ስትለኝ፣ አዎ የሚገርም ነው። አሁን ስርዓትም አለው። ለዚህ ነው ክብ 8 ማዕዘናዊ ስርዓት በተሟላ ሁኔታ ከነሙሉ ክብሩ ካስገኙ ተጀምሮ ከዛ በኋላ ፍጥረት አለ። ስምንቱ ደግሞ ፍጥረትን ነው የሰውን ልጅ የከበረውን የሰውን ልጅ አመልክቶ ከዛ ስርዓት የተዘረጋለት የተበጀለት እንደሆነ የሚያመለክትበት ሁኔታ ነው። በዛ ውስጥ እንግዲህ ሰፊ ጥያቄም ይኖራል፣ በጣም ሰፊ አካሄድም ይኖራል። በዛ ውስጥ ነው የሚያዘው። አዎ መልከ ጼዴቅ ከስርዓት ጋርም ከክቡ ጋርም ከስምንቱ ደረጃ ጋርም የሚገናኝ ነው። በዚህ መልኩ ነው አሁን በዚህ ደረጃ ነው አሁን በዚህ ጉዳይ ማለት የምችለው ስለ መልከ ጼዴቅ በቃ ይሄንን ነው ማለት የምችለው። ይሄ ነው ማለት እንደው ጣል ጣል የምናደርገው አይነት አይደለም። የክብ 8 ማዕዘናዊ ስርዓተ ጥለት በእኛ ስለተነገረ ጣል ጣል የምናደርገው አይደለም። ከዛ ጋር ሄዶ እንግዲህ የሚገናኝ ነው። ክባዩ ደግሞ እንግዲህ ክብ ደግሞ እንግዲህ የፍጽምና ነው ያስገኝ ሁሉ ነገር ከሱ ነው የሚገኘው። መጀመሪያ መጨረሻ የሌለው ከሆነ ደግሞ ያው መጀመሪያ መጨረሻ ያለው ፍጥረት ደግሞ ያው ከዛ ነው የሚገኘው እና ቀላል አይደለም። ብዙ ነገሮች ሊገኙበት የሚችል ነው። አሁን ስለ ስርዓት ደግሞ ስለ ስምንቱ ብለናል። እንግዲህ አሁን ስርዓትን አመጣልኝ ጥሩ አካሄድ ነው። አሁን ክቡ በላይ ባስገኘው እንዳልነው ከዛ 8 ላይ አይደል አሁን የተነጋገርነው። ከዛ ስርዓተ ጥለት ለሶስት አይደል የከፈልነው ክብ 8 ማዕዘናዊ ስርዓተ ጥለት የሚለው ስርዓተ ጥለትን አያይዘን መሄድ እንችላለን። በዚህ ውስጥ አሁን ቀጣዩን ስርዓተ ጥለት ላይ ዝርጋታ ማድረግ እንችላለን። አሁን ሌላ ተጨማሪ ጥያቄ ከሌለ ስርዓተ ጥለት የምትለዋን እንያዝና እሷ ላይ ደግሞ ተጨማሪ አለ ጥያቄ። አሁን እንግዲህ ክብ 8 ማዕዘናዊ ስርዓተ ጥለት 8 ቁጥርን በክብ ውስጥ ይዞልኝ ሲመጣ ይህ 8 ቁጥር የሰውን ልጅ ውክልና ይዟል ማለት እንችላለን። የሰውን ልጅ ወክሏል ማለት እንችላለን። ይህ 8 ቁጥር አዎ የወከለውም እኮ ፍጹም የሆነውን የሰውን ልጅ ወክሏል። አዎ አሁን በዚህ ጋር እንዴት እናድርገው መሰለህ? ነገሮችም እንዳይረዝሙ ከ8 ጋራ አሁን የሰው ልጅ ጋራ ስታመጣው የሰው ልጅ ይወክላል። ፍጹሙን የሰው ልጅ ነው የሚወክለው 8 ቁጥር ባጭሩ ለመመለስ ማለት ነው። ግን እንዴት ብሎ የሰው ልጅ አሁን በክብ ውስጥ አድርገን
እንወርዳለን ስል አሁን የ8 ከፍም ዝቅም እያደረገን እንድንዳስስ ስለሚያደርገን መካከለኛ ስለሆነ ነው። አሁን የሰው ልጅ ይሄ እኮ ነው። አሁን የሰው ልጅ ድርሻ ራሱ አያሳየ። የሚገርመው ነገር እኮ የፈጣሪ መገለጫ ሆኖ መሀል ላይ በሌላው ፍጥረት ጋር የሚገኝበት ሁኔታ ነው አሁን የሚያሳየው። ክቡን ከላይ እንተወውና መሀል ላይ 8ን አብራርተን ከዛ በስርዓተ ጥለት ውስጥ ደግሞ ወደ መዘርጋት እንሄዳለን ብዬ አጀማመሩ ራሱ አሁን የሰውን ልጅ 8 ሲወክል መሀል ላይ ሆኖ አየህ በፈጣሪ እንደገና ከሆነ ስርዓት ጋራ ከፍጥረታት ጋራ ከሌሎች ፍጥረታት ጋራ እንዳለ ከተፈጥሮ ጋራ የፈጣሪውን ውክልና ወስዶ የፈጣሪው መገለጫ ሆኖ የሚያሳይበት ሁኔታ አለና ምን መሰለህ አሁን እዚህ ጋር በዚህ ውስጥ ምን አስታውሶኝ መሰለህ አሁን የተመልካቾች ጥያቄ አንተ ጋር ካለው ውጪ የተመልካቾች ጥያቄ ጠየቁናልና በዚህ በምናደርገው የስርዓተ ጥለት ዝርጋታ ውስጥ ጥያቄ ተጠይቆ የነበረ እየተመለሰላቸው ያለ ሰዎች አሉ። አሁን ዛሬ በዚህ ስርዓት ላይ አሁን ድረስ ፀሐይ የተባለ ተመልካቻችን እዚህ ላይ ጥያቄ ያስቀመጠልን አለ። በምናደርገው የስርዓተ ጥለት ዝርጋታ ላይ የእሱ ጥያቄዎች እየተመለሱ ነው። ስርዓተ ጥለት ምንድን ነው? ስርዓተ ጥለት ዝርጋታ ምንድን ነው? የሚል ጥያቄዎች አስቀምጧል። ባደረግነው የሀሳብ ዝርጋታ ውስጥ እሱ መልስ እያገኘ ነው ማለት ነው። ግን ከዛ በተጨማሪ በዚሁ ለማለት የምፈልገው አንዲት ተመልካች አለች እና በጣም ተደጋጋሚ ጥያቄ ያቀረበችልን አሁን ካልከው ጋር የሰው ልጅ አፈጣጠር ጋራ የሰው ልጅ መገኘት ጋራ ካስገኙ ጀምሮ ከአፈጣጠሩ ጋራ በዚህ በስርዓተ ጥለቱ ሁኔታ ሲፈጠር ማለት ነው ሔዋን ላይ የጠየቀችው ጥያቄ ነበረ። የት ነው የተሳሳተችው? እባብ የት ነው ያገኛት? አይነት ጥያቄዎች አሉ። ጥያቄውን ይዘን እንገባለን። ግን አሁን የድረስ ፀሐዬ ጥያቄ አሁን ዛሬ ላይ እየተመለሰለት ነው። በዚህ አጋጣሚ ጆርጂ ያለው ደግሞ እነዚህ የጠየቀችን ከሔዋን ጋር ተያይዞ የጠየቀችን ከፍጥረታት ጋር ያለው እንዴት ተፈጠሩ፣ የት ይኖሩ ነበር ምናምን የሚለውን ነገር የጠየቀችን በምናደርገው የሀሳብ ዝርጋታ በሚቀጥለው የእሷ ጥያቄዎች ይመለሳሉ። እቺ ሴቷ የት ነበረች? ምን አይነት ሁኔታ ላይ ነበረች? ግዝፈት የያዘው ወንዱስ ምናምን የሚለው እሷ እንዴት ነው ትንሽ ሰፋ ተደርጎ መልስ ይሰጠኝ የሚል ጥያቄ ጠይቃ ነበረ። ያንን ባለማድረጋችን እንደውም በጣም ቅሬታ ተሰምቷት ነበረ። ለምንድን ነው የማመልሱልኝ ስላለች ነው ስሟን የጠራሁት። ልክ አሁን እንደ ድረስ ፀሐይ እንደተመለሰለት በምናደርገው የሀሳብ ዝርጋታ ውስጥ ደግሞ የእሷ ጥያቄ ተገኝቶ በዛ ውስጥ ስናልፍ የእሷ ጥያቄ ይገኝና አብረን የምንመልስበት ሁኔታ ስላለ ነው። ጥያቄ መጠየቅሽን አታቁሚ፣ ሌሎቻችሁም ጥያቄ መጠየቃችሁን አታቁሙ። ጥያቄ ያስፈልገናል። ሀሳብ እንድትሰጡበት እንፈልጋለን። ያው ጠንከር ብሎ እንዲሄድ የእናንተ ምንድን ነው እያሰባችሁ ያላችሁት? ምንድን ነው የሚሰማችሁ? ምን አገኛችሁበት የሚለው ነገር ያው ያስፈልገናል። በእርግጥ ለረጅም አካሄድ ነው እየሰራን ያለ ነው። አሁን ላይ ላለው አካሄድ ሳይሆን ምናልባት ከብዙ ሂደት በኋላ ለሰው ልጅ የሚያስፈልግ ነው ብለን ስላሰብን ነው እየቀረጽን እያስቀመጥን ያለ ነው። ዛሬ ላይ እንግዲህ እዚህ ላይ እናብቃና ጥያቄዎችን በደንብ ይዘን ይቺ ስርዓተ ጥለት የሚለው ላይ ደግሞ እየተነተን እንሄዳለን። በዚህ በስርዓተ ጥለት ውስጥ በከፍታ ሄደን የሰው ልጅ አፈጣጠር የመላእክት አፈጣጠር እንነካለን። ክባዩን ጋር እንገናኛለን። ሁሉም ጋር ነካክተን እንሄዳለን። እስከዛ ድረስ በደህና ቆዩ።